ትሬደሮች አይዊሽ የሆነ ንግግር በደንብ የሚችል አይነት ሰው በሆንና አሁን ልነግራችሁ ያሰብኩትን ኮንሰፕት በደንብ በሚገባችሁ መልኩ ባብራራላችሁ በጣም ደስ ይለኝ ነበር። ነገር ግን ከእናንተ ውስጥ 10 ሰው እንኳን ሰምቶ ይህን ነገር ከተረዳኝ ይበቃኛል። ሰው አንድ ነገር ልንገራችሁ። ይሄ ምክር ለእናንተ ብቻ ሳይሆን ለራሴ የምነግረው ነገር ነው። ሰው እስቲ ወደ ኮንሰፕቱ እንግባ። ትሬዲንግ ማለት ምን ማለት ነው ወደሚለው ነገር እንሂድ እስቲ። ትሬዲንግ ማለት ኢትስ ኦል አባውት ዳታ። ሳይኮሎጂካል ኢሹ በሉት ምን ኢሹ በሉት ሁሉም ነገር አብዛኛው አሁን ላይ ያላችሁ ችግር የሚመጣው አንድ ምክንያት አለ። እሱም ምክንያት ምንድነው? ዳታ የሚባል ነገር የላችሁ። ትሬዲንግ አብዛኛው ሰው ትሬድ እያደረገ ያለው ዝም ብሎ በተስፋ ነው ትሬድ እያደረገ ያለው። ምንም ተጨባጭ የሆነ የያዘው ነገር የለም። አብዛኛው ትሬደር ብታዩ ይሄ ቪዲዮ ለምሳሌ 1000 ሰው አየው እንበል። 1000 ሰው ቢያው በእርግጠኝነት የምነግራችሁ ነገር 10 ሰው አይኖርም ዳታ የሚሰበስብ ሰው። አብዛኛው 900 ምናምን የሚሆነው ሰው ዝም ብሎ በተስፋ ትሬድ የሚያደርገው ባይና ሴል ማለት የሆነ ዶፓሚን ስለሚሰጠው ብቻ ቻርት ላይ የገባ ባይ ወይም ደግሞ ሴል የሚል ሰው ነው አብዛኛው ያለው ማለት ነው። ስለዚህ ይህን እያደረጋችሁ ደግሞ መቼም ቢሆን ሰክሰስን ልትጠብቁ አትችሉ። ምክንያቱም ትሬዲንግ ሁለት ፓርቶች አሉ። የመጀመሪያው ፓርት በጣም የሚያዝናና ፓርት አለ። በጣም ዶፓሚን በደንብ የሚሰጥ ፓርት አለ። እሱ ፓርት ምንድነው? ባይ ስትል ውጤቱን አታውቀውም። ትክክል ልትሆን ትችላለህ፣ ስህተት ልትሆን ትችላለህ። ስለዚህ ያ ጉጉት አለ። ይሄ ነገር ትክክል ሆኖ ይሁን ወይም ደግሞ ተሳስቼ ይሁን የሚለው ያ ትክክል መጨረሻ ውጤቱ ጥሩ ይሁን መጥፎ ያ ነገር ውስጥ እንድትቆይ ያደርጋል። በቃ ፈን ፓርት ነው። ምንም ስራ የለውም፣ ልፋት አይጠይቅም። ባይና ሴል ማድረግ ህፃን ልጅ ማድረግ ይችላል። ነገር ግን ሁለተኛ ፓርት ደግሞ አለ ትሬዲንግ። ሁለተኛውን ፓርት ነው አብዛኛው ሰው ማድረግ የማይፈልገው የማያደርገው። ፕሮፊታብል የሚሆኑትና ደግሞ ፕሮፊታብል የማይሆኑትንም ደግሞ የሚለየው ፓርት ይሄ ሁለተኛ ፓርት ነው። ሁለተኛ ፓርት ምንድነው ብለን ስንጠይቅ ቦሪንግ የሆነ ፓርት ነው። በጣም አሰልቺ የሆነ ፓርት ነው። አብዛኛው ሰው ሊያደርገው አይፈልግም። ለምን? ምክንያቱም ስራን ይጠይቃል። ዶፓሚን ብቻ የሚሰጥ አይደለም፣ ባይሴል ብቻ የምትለው ነገር አለ። ይሄን ሁለተኛ ፓርት የማያደርግ ሰው ደግሞ ፕሮፊታብል የመሆን ቻንሱ በጣም ደካማና ዝቅ ያለ ነው ብዬ ነው የማስበው። እኔም ማስበውን ብቻ ሳይሆን ደግሞ ከብዙ ቦታ ያየሁትን ብዙ ፕሮፊታብል የሆኑ ትሬደሮች ሲመክሩት ያየሁትን ነገር ግን ጀማሪ ትሬደሮች የማያደርጉት ነገር ነው። ስንቶቻችሁ ጆርናል ታደርጋላችሁ ትሬዳችሁ? ስንቶቻችሁ ባክ ቴስት ያደረጋችሁ ያን ባክ ቴስት ያደረጋችሁትን ዳታ ጆርናል እያደረጋችሁት ነው? ስንቶቻችሁ አንድ ትሬድ ከመግባታችሁ በፊት ይሄን ስላየው ነው ይሄን ትሬድ የገባሁት፣ ይሄን ካየው ትሬድ ውስጥ አልገባም፣ ይሄ ህግ አለኝ፣ ከዚህ ሰዓት ውጪ ትሬድ አላደርግም፣ እንደዚህ ያሉ ስትራክቸርድ የሆነ ስንት ህግ አላችሁ? የምር ትሬዲንግን የምትፈልጉት ከሆነ ዋናው ፓርት ያለው የሚደብረው ፓርት ውስጥ ነው። ምን ማድረግ አለብኝ ነው ዋናው ጥያቄ። ጆርናል በቃ ዳታ ሰብስቡ። ዳታ ስትሰበስቡ ምን አይነት ሴታፖች ናቸው ኤ ፕላስ የሚለውን ነገር ታገኛላችሁ። ምን አይነት ሴታፕ ኢቭን ኢንትሪ ሞዴል ብቻ ስላያችሁ አገቡ። ከሃየር ታይም ፍሬም ጀምራችሁ እስከ ሎወር ታይም ፍሬም ድረስ አላይን ሲያደርግ የምገባው እንደዚህ ሲሆን እገባለሁ፣ እንደዚህ ሲሆን አልገባም። ክሊር የሆነ ሴታፕ ሊኖራችሁ ይገባል። ይሄ ሳይኖራችሁ ላይቭ ላይ ገንዘብ የምታወጡ ከሆነ የምታዋክኑ ከሆነ ማርኬቱ የሚበላው ነገር ነው። ምንም እናንተ የምታተርፉት ነገር የለም። ክሊር የሆነ ጆርናል ብታደርጉ፣ ዳታ ብትሰበስቡ። ዳታ ስትሰበስቡ ለምሳሌ ሲስተሞች ሁሉ የራሳቸው ዳታ አላቸው። ማለት አሁን ለምሳሌ እኔ 80% ወይም 70% ዊን ሬት ሊኖረኝ ይችላል። ሪስክ ቱ ሪዋርድ ደግሞ 1 to 2 ምናምን 1 to 1 ወይም 1 to 2 ሊሆን ይችላል። ሰምበዲ ደግሞ ዊን ሬቱ 40% ሊሆን ይችላል። ያ40% ዊን ሬት ግን ሪስክ ቱ ሪዋርድ ጋር ስትመጡ 1 to 4 1 to 5 ሊሆን ይችላል። አሁን እነዚህ ሁለቱም ትሬደሮች ፕሮፊታብል ናቸው፣ ግን ዳታ ስላላቸው አሁን ለምሳሌ ዳታ ያለውና ዳታ የሌለው ትሬደር ልዩነቱን ላሳያችሁ። ዳታ ያለው ትሬደር ከሆነ ለምሳሌ 40% ዊን ሬት 40% ነው፣ ሪስክ ቱ ሪዋርድ ደግሞ 1 to 4 1 to 5 ነው ብሎ ኦኬ ዳታው ላይ ያስቀምጣል። ለምሳሌ ይሄ ሰውዬ 4 ጊዜ በተከታታይ ሉዝ ቢያደርግ ዳታው ምን ይላል? ዳታው 40% ነው ዊን ሬት ስለሚለው ያን ያክል ሳይኮሎጂካል መረበሽ ውስጥ ላይ ገባ ይችላል። ግን ደግሞ ይሄ ዳታ የሌለው ሲስተሙ ኢቭን ትክክል ቢሆን ራሱ እሱ ዳታ ስለሌለው ብቻ 1-3-4 ሉዝ ውስጥ ሲገባ ይደነጋገራል። ኦኬ ሲስተም አይሰራም ማለት ነው፣ በቃ ትሬዲንጉን ይሄ ነገር አይሆንም ማለት ነው። ከዛ ዳታ ስለሌለው ምን ማድረግ ይጀምራል? ወደ ሌላ ስትራቴጂ መቀየር። ከዛ ያንንም ስትራቴጂ ደግሞ ዳታ ይሰበስብበትም ግን ዝም ብሎ ትሬድ ያደርገዋል። ትሬድ ሲያደርገው አሁንም የማይሆን ጤሳይ ይሄ ነገር እንዴት ነው? ድጋሚ ሲስተም ይቀየራል። በዚህ ሉፕ ውስጥ ረጅም ጊዜ ይጠፋል ማለት ነው።
ስለዚህ ይህን ነገር ለመፍታት ሳይኮሎጂካል ኢሹዎችንም ለመፍታት ዋናው ነገር የሚያስፈልገው ምንድነው? ዳታ መሰብሰብ ያስፈልጋል። ይህን ዳታም ደግሞ ለመሰብሰብ ባክቴስት ማድረግ የመጀመሪያው ነገር ባክቴስት። ሁለተኛ ነገር ያንን ባክቴስት ያደረጋችሁትን ዳታ በስትክክል መመዝገብ በጆርናላችሁ ላይ። ኖሽን ጆርናል የማታደርጉ ከሆነ ኖሽን የማትጠቀሙ ከሆነ ኢቭን ቢጊነር ከሆናችሁ ይሄ ነገር አንደርስታንደብል ነው፣ ገና ቻርቱን የተላመዳችሁ ነው። ግን አትሊስት 1 ዓመት ሆኗችሁ 6 ወር አልፏችሁ ጆርናሊንግ መጀመር ግዴታ ነው ብዬ ነው የማስበው። እያንዳንዱን የምትገቡትን ድሬድ በዚህ ምክንያት ገባሁት፣ በዚህ ምክንያት ወጣሁት፣ ይህን ነገር ሳይ ገብቻለሁ፣ ይህን ነገር ሳይ ወጥቻለሁ። እንደዚህ ስትራክቸር የሆነ ነገር ሊኖር ይገባል ማለት ነው። ይህን ካያችሁ በኋላ ኦኬ ልክ ነህ፣ ጆርናል ማድረግ እንዳለብኝ ያውቃለሁ፣ ባክቴስት ማድረግ እንዳለብኝ ያውቃለሁ፣ ግን እንዴት ላደርግ ብላችሁ የምትጠየቁ ልጆች ልትኖራላችሁ። እኔ አሁን አንድ ቻሌንጅ ጀምሬያለሁ። ቻሌንጁ ምንድነው? የ2024ን ማርኬት ከጃንዋሪ ጀምሬ እስከ ዲሴምበር ያለውን ድረስ ባክቴስት ላደርግ ነው። እያንዳንዱን ባክቴስት ሪዛልቴን በቀን የአንድ ሳምንት ዳታ ነው ቴስት የማደርገው ማለት ነው። እያንዳንዱን የአንድ ሳምንቱን ዳታ ቴስት እያደረግኩኝ ጆርናል እያደረግኩኝ እየመዘገብኩኝ ዩቲዩብ ላይ እለቅላችኋለሁ። እንዴት ባክቴስት ማድረግ አለብን፣ እንዴት ጆርናል ማድረግ አለብን የሚሉትን መልሶች የምትፈልጉ ከሆነ ባክቴስት ሳደርግ ስክሪን ሪከርድ እያደረግኩኝ ባክቴስት የማደርገውን ሙሉ ዳታዬን ስክሪን ሪከርድ እያደረግኩኝ እለቅላችኋለሁ ዩቲዩብ ላይ። ግን ይሄን ዩቲዩብ ብዙ ኢንፎርሜሽኖች በእነዚህ ነገሮች ላይ ስለማወጣ ያው ለሁሉም ሰው መልቀቅ አልፈለኩም፣ መብት ነው። እሱም ደግሞ ምንድነው የማደርገው? ቴሌግራም ከፍቻለሁ። የእነዚህን ዩቲዩብ ቪዲዮዎች ፕራይቬት አድርጌ ቴሌግራም ላይ ብቻ እለቅላችኋለሁ። ማየት የምትፈልጉ ከሆነ ቴሌግራም ላይ የገባችሁ ሊንኩን ባዮ ላይ ታገኛላችሁ። ቴሌግራም ላይ የገባችሁ መከታተል ትችላላችሁ። ዛሬ የመጀመሪያውን ቪዲዮ እለቅላችኋለሁ። ከዛ በኋላ ደግሞ በየቀኑ የአንዳንድ ሳምንት ዳታዎችን ቴስት እያደረግኩኝ እንዴት ባክቴስት እንደማደርግ እንዴት ዳታ እንደምሰበስብ አሳያችኋለሁ ማለት ነው። ሲሪየስሊ ትሬዲንግን ሲሪየስሊ የምትፈልጉት ማግኘት የምትፈልጉ ከሆነ ይህን ነገር ተከተሉ። እኔም ጫፍ ላይ ደርሼ አይደለም ይህን እያወራሁ ያለሁት፣ በገባኝ መልኩ ግን በእኔ መረዳት ደረጃ ያልደረሰ ሰው ሊኖር ስለሚችል ሜቢ እነሱን ካገዘ ብዬ ነው። ሌሎቹ እውቀት ያላችሁ ትልልቅ ቦታ ያላችሁ ኦኬ፣ ግን እዛ ጋር ያልደረሳችሁ ሜቢ ይሄን ነገር ሰምታችሁትም ኢንተርናላይዝ ያላደረጋችሁት ካላችሁ ለዛ ብዬ ነው ይሄን ቪዲዮ የሰራሁት። መከታተል የምትፈልጉ ከሆነ እንዳልኳችሁ ቴሌግራም ላይ ለቅላችኋለሁ። ባክቴስት የማደርጋቸውን ነገሮች ሙሉ ሪዛልቴን ትራንስፓረንት በሆነ መልኩ ምንም የገነባሁት ብራንድ ስለሌለ የማፈርሰው ነገር ስለሌለ ዊንም ማረኩኝ ሉዝም ማረኩኝ ዳታዬ ጥሩም ሆነ መጥፎም ሆነ እዛ ላይ ለቅላችኋለሁ። መከታተል የሚፈልግ መከታተል ይችላል። መማር የሚፈልግ መማር ይችላል። አስተያየት መስጠት የሚፈልግ አስተያየት መስጠት ይችላል። ቴንክ ዩ ስለተከታተላችሁኝ። ይመቻችሁ። ኔክስት ቪዲዮ ላይ እንገናኛለን።